አብርሽ አሁንም ሄርሜላ ለመደብር ልትጠቀም ነው። አረ አብርሽ ይደብራል። አንተ ቆይ ምን አይነት ሰው ነህ አብርሽ? እግዚአብሔር ምን አይነት ወራዳ የሆነ ጭንቅላት የሌለ ልፍት ጭንቅላት ነህ። እግዚአብሔር ነው የምልህ እንዴ ከገዛ ሙስቱ ከልጁ እናትህ ተለያይተህ አንድ ቀን አታዝንም? አንድ ቀን አትጨነቅም? አንተ ሚስት እኮ ነው የተለያየኸው። ህይወት እኮ ነው ትዳር እኮ ነው የበተነኸው። አንድ ቀን በራሱ ቁጭ ብለህ ቤት ውስጥ እንደው አታዝንም? በኢየሱስ ስም እንዲያንተ አይነት ሰውን ማለት ነው ጌታ ምስክርን በያለን ቦታ መግደል ነው። አዎ መግደል ነው አብርሽ። እንዴ ሰው እኮ ከፍቅረኛ ጋር ተጣልቶ ራሱ ማለት ነው ምግብ አልጠጣም፣ ውሃ አልጠጣም፣ አልበላም እንደዚህ ብሎ ተሰቃዮ ተጨንቆ 15 ቀን 1 ወር 2 ወር ድረስ ሌላ ሴት ጋር አይጣጋም። እንዴ እንዲያንተ እንደው አስመሳይ ሰው አለ? አስመሳይ ወራዳ ነህ አብርሽ አንተ። እግዚአብሔርን ነው የምልክ ሲያስጠላ። የኢታችን ፎቶ ደግሞ እንዳትለጥፍ ጭረሰው፣ እዛ ጭረሰው። ኮተታችሁን ይዘው ጭረሱ። የኢታችን ፎቶ እንዳትለጥፍ ባልጌ። እንዴ አንድ ቀን ከትዳር ፈትክ እንደው ምንም ስሜት የለህም? ምንም አያሳዝንክም? ህፃን ልጅ አያሳዝንክም? ምን አይነት ወራዳ ነህ አንተ? እንዴ ዛሬም የሩታ ፎቶ መለጠፍ አትተው። ያለ ሩታ ቪዲዮ መስራት አትችልም? ሄርሜላ ይመች። አዎ ይመች። ሴትነትሽን አክብሪ፣ ሴትነትሽን ጠብቂ። አብርሽ በሴቶች ህይወት ቁማር ነው የሚጫወተው። አዎ ታያለሽ። አሁን አንቺን ዛሬ ይቅርታ ጠይቆሻል አይደለ? ከነገ ወዲያ ሌላ ሴት ይዞ ነው የሚመጣው አብርሽ። አዎ ትክክል ነኝ። እስከ ዛሬ ሩትን ካሁን በኋላ አይደግምም ያለ ነው። እንደዚህ መጨረሻውን ህይወቷን ምስቅቅል ያወጣው አብርሽ ላይ እንዳትታመኑ ሴቶች ማለት ነው። ከመጣችሁ ማለት ነው አብርሽ ጋር ከመጣችሁ ቻላናችሁን ብቻ አሳድጋችሁ ውጡ። አዎ ቻላናችሁን አሳድጉና አብርሽ ለትዳር ስለማይሆን ውልቅ ብላችሁ ከሱ ውጡ። በትክክል ነው ማለት ነው መለስኩት ዛሬ ማለት ነውና ሄርሜላ ካሁን በኋላ እኔ እናንተ መንቀጠል አንችልም ብላለች። አዎ በትክክል ነው ሄርሜላ። ለሩታዬ ያልሆነ አብርሽ ላንቺ አይሆንሽም። አዎ ሂጂና ከመጀመሪያውም ሩታ ለሱ የከፈለችውን ዋጋ ከመጀመሪያውም ደርሽሽ። አዎ ነገ አንቺም ሴት ነሽ። ነገ ባንቺ ላይ እንደማይደረብሽ ነገ ባንቺ ላይ እንደዚህ አይነት ነገር እንደማያደርግሽ በምን እርግጠኛ ነሽ? አዎ እንዳትጠጊ አምልጭ። ይሄ ሌባ ነው፣ የሴቶቹ ሌባ፣ የሴቶቹ አስመሳይ። ሴቶቹን እንደ ቲሸርት መቀየር ይወዳል አብርሽ። አዎ መቀየር ይወዳል። ስለዚህ ሄርሜላ ህይወትሽን ከምትባላሽ፣ ህይወትሽን ከማታባላሽ ቅጥ ብለሽ ከህይወት ውልቅ እንዳትቀመጭ። ቻናልሽ ትንሽ አድጓል። አዎ እና ሰብስክራይብ እናደርግልሻለን። ውጪ አብርሽ ጋር እንዳትቀመጡ፣ የሴቶችን ህይወት እንደ ቲሸርት የቀያየር ያባላሽ ነው አብርሽ። ስለዚህ እኔም ሴት ነኝ። ስለዚህ ለሴቶቹ አዝናለሁ ማለት ነው። አዎ እንደዚህ ነው መልሱ። ሩታዬ የኔ ጀግና፣ የኔ ቆንጆ፣ የኔ ፓንዲሿ ብላ መታለች። አዎ እንደዚህ ሳቂ፣ የኔ እናት፣ የኔ ሳቂታ። እንዳታልቅሽ። ይሄ ጥርግ ብሎ አይተሻል። ሩታዬ ለትዳር ምንም አይነት ክብር እንደሌለው አይተሻላ። አንድ ቀን አዝኖ ቤት ውስጥ አልተቀመጠም። አየሽ ሩታዬ። ስለዚህ አብርሽ እንኳን ካንቺ ህይወት ወጣ ማለት ነው። አዎ እንኳን ወጣ። በትክክል ነው። ይውጣ፣ ይሄ ባለጌ ስድ ይውጣ። አንተ አበጋዝ የምትባል ሰውዬው ማለት ነው የሩታይን ፎቶ እንዳትጠቀም አንተ ስድ እንዳትጠቀም። አዎ ቻል፣ ራስን ቻል። የሷን ፎቶ አጥፋና ቻል። ሩታ የሱን ፕሮፋይል ቀይሪ። አዎ ቀይሪ፣ ቻናሉ ላይ ያለው ቀይሪ። አይጠቅምሽም። አዎ ቀይሪ። የልጅሽን ያርቂ። ወስኝ ያለው እኔ ምን አገባኝ። እና ቪዲዮ ሼር ኮፕሊንግ ዱት አድርጉ። ሄርሜላ ይመችሽ፣ እንዳታስጠጊ። አብርሽ ህይወትሽን ለማስቀቃቀል ነው የመጣው አሁን ማለት ነው። ወዶ አፍቅሮሽ ተጸጽቶ አይደለም። ጌታን ነው የምልሽ፣ አልተጸጸተም አብርሽ። አሁንም ምን እንዳለ ሰምተሻል? ትላንት ቪዲዮ ላይ ጠላታችን ምለው ሩታ ናት። ስለዚህ አሁንም ሩታ ለማስቀናት ነው እንጂ ከአንቺ ጋር ኑሮ መጀመር አይደለም አብርሽ። ስለዚህ ሄርሜልዬ የራስሽን ጥንቅቅ አድርጊ፣ ሴትነትሽን አክብሪ፣ ከዚህ ህይወት አምልጪ። 2-3 ሴቶች ህይወት ነው ያወጣፋ አብርሽ ማለት ነው፣ አስለቅሶ ሴቶቹ። ስለዚህ ነገ ባንቺ ላይ እንደማይደገም በምን እርግጠኛ ነሽ? ስለዚህ የሴቶቹ እንባህ ብዙ ስላለበት ከዚህ ሰው ርቅ በይ። አዎ ትክክል መንገድ ነው የመረጥሽው። ትክክል ነሽ ሄርሜላ። አዎ ትክክል ነሽ። እና ቪዲዮ ሼር ኮፒ ሊንክ አድርጉ፣ ዱት ያድርጉ። ይመቻችሁ።